አሰላሙ አለይኩም ወረህመቱላሂ ወበረካቱ። የጠፋ ሰው ዛሬ ብቅ ብሏል። እንዴት ናችሁ? ሰላም ናችሁ? ይህን የመሰለ ዶናት ይዤላችሁ መጥቻለሁ። ይሄ ቪዲዮ እናንተ ጋር ከደረሰ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በትትና እንድታደርጉኝ ደግሞ ጠይቃለሁኝ። ወደ አሰራሩ እንገባለን። በጣም ቀላል የሆነ አሰራር ነው። አንድ የሾርባ ማንኪያ አንድ የሾርባ ማንኪያ እርሾ ጨመርኩኝ። 3 የሾርባ ማንኪያ ስኳር ጨመርኩኝና ለብ ባለ ውሃ አንድ ላይ አድርጌ ይሄው እዚህ ጋር ከጎን አማንስዬ ሸፍኜ ለ10 ደቂቃ ትቼዋለሁ። እዚህ ጋር ዱቄት ጨምሬያለሁ። 1 ኪሎ ዱቄት ነው የተጠቀምኩት እኔ። ዱቄቱን ወተት 2 የሾርባ ማንኪያ፣ ትንሽዬ ጨው፣ ትንሽዬ ቫኒላ፣ 100 ግራም የገበታ ቅቤ ውጭ ላይ የቀለጠ እሳት ያልነካው በዚህ መልኩ እጨምራለሁኝ። 1 እንቁላል ደረቁን አንድ ላይ በደንብ አዋህደዋለሁኝ። ከዛን ይሄው እርሾዬ ኮፍ ብሎልኛል። እሱን እጨምርና ዱቄቱ ላይ ሚክስ ካደረኩት በኋላ አቦካዋለሁ በሚክሰሬ። በጣም ቀላል አሰራር ነው። ሁላችሁም ሞክሩት፣ ትወዱታላችሁ። ቢዝነስ ለመስራት ያሰባችሁ በጣም ቀላል ነው። ብዙ ነገር አይወስድም። በ1 ኪሎ ዱቄት ብዙ ዶናት ነው የሰራሁት። እናንተም ሞክሩት። አሁን እዚህ ጋር በደንብ አድርጌ ውሃ እየጨመርኩኝ አቦካዋለሁኝ። ውሃ ምን ያክል ጨመርሽው ብላችሁ ለምትጠይቁ ሰዎች እንደ ዱቄቱ ነው። እኔ እዚህ ጋር 1 ሊትር ውሃ፣ ግማሽ ሊትር ውሃ፣ 1 ብርጭቆ ተጠቀምኩ ብላችሁ አንዳንድ ዱቄት ውሃ ያነሳል፣ አንዳንድ ዱቄት ውሃ አያነሳም። ለዛ ስለሆነ እንደ ዱቄታችሁ ነው። እኔም ብዙ ጊዜ እንደዚህ አይነት ነገር ያጋጥመኛል። አንዳንድ ዱቄቶች ሲመጡ ውሃ አያነሱም። አንዳንድ ዱቄቶች ደግሞ ውሃ ያነሱና 3 ብርጭቆ 2 ብርጭቆ የሚጨርሱ አሉ። አንዳንዶች 1 ብርጭቆ አይጨርሱም። በዚህ መልኩ በደንብ አድርጌ ነው ያቦካሁት። ሚክሰሩ በደንብ አድርጎ ነው የሚያቦካው። በእጃችሁ ከሆነ ቢያንስ ለ10 ደቂቃ በደንብ አድርጋችሁ አብኩት። እዚህ ጋር እቃዬን ትንሽ ዘይት አስነካሁትና ሸፍኜ ለግማሽ ሰዓት በደንብ ሸፍና ሞቅ ባለ ቦታ አስቀምጠዋለሁኝ። ከግማሽ ሰዓት በኋላ እንደዚህ ኮፍ ብሎልኛል። ግዴታ ሞቅ ባለ ቦታ ወይ ኩሽናችሁም ቢሆን እንደዚህ የሚሞቀውን ቦታ ማስቀመጥ። 2 ቦታ አካፍዬ እዳምጠዋለሁኝ። በመሀል ላስታውሳችሁ፣ ላይክ እንዳትረሱ፣ ሰብስክራይብ አድርጉ፣ የደውሏን ምልክት ንኩ። እኔ የምለቃቸው የምግብ ቪዲዮዎች ሁሌም እናንተ ጋር ምልክት ይሰጣሉ ማለት ነው ስለቅ። ለዛ ስለሆነ ላይክ አድርጉኝ፣ ሼር አድርጉት ቪዲዮን እና ሰብስክራይብ አድርጉኝ። በዚህ መልኩ ቀስ እያደረኩኝ እዳምጠዋለሁኝ በእኩል አድርጌ። አንድ ቦታ ወፈር አንድ ቦታ ቀጠን ማለት የለበትም። እናንተ ቤታችሁ ውስጥ በምትፈልጉት መቁረጫ መቁረጥ ትችላላችሁ። እኔ ትንሽ ከፍ በሚል መቁረጫ እየቆረጥኩኝ ነው። ግዴታ እኔ የቆረጥኩበት ሊሆን አይገባም። ኩባያ ካለ የውሃ የሻይ በማንኛውም መቁረጥ ትችላላችሁ። መሀሏን ደግሞ በዚህ ቆርጣለሁኝ። እና ቪዲዮዬን አሁንም ላስታውሳችሁ ብዬ ነው። ላይክ አድርጉልኝ። በዚህ መልኩ እንደዚህ እያደረግኩ ሁሉንም ቆርጬ ጨርሳለሁኝ። እዚህ ጋር ወረቀት ወይንም በአረብኛ ወረቀት ዝብዳ እሱን ቆራርጬ አስተካክያለሁኝ። በሱ እናስቀምጠዋለን። ይሄ ከሌለን ንጹህ ወረቀት ካለ በሱ ቆራርጠን ማስቀመጥ እንችላለን። ለምን በኋላ ስንጠብሰው ዘይት ላይ ለመጨመር በጣም ቀለል ስለሚል ነው። ሌላ ነገር ምንም ለየት ያለ ነገር የሚሰጥ ነገር የለውም። ይሄው በዚህ መልኩ አሁን ጨረስኩኝ።
ትናንሿን ደግሞ እንደዚህ በስቲኪን ያደርጋትና ቾኮሌቱን አስነካትና በጣም ቆንጆ ነው። አንዳንድ ሰው ብድግ አድርጎ እንዲበላ ይመቻል። ሸፈን አድርጌ ደግሞ ለ10 ደቂቃ እተወዋለሁኝ። በደንብ ሸፍነዋለሁኝ ኮፍ እንዲል በኩሽናችሁ ሙቀት። እዚህ ጋር 2 የሾርባ ማንኪያ ኖቴላ ጨምሬያለሁኝ። ይሄኛው ደግሞ ቾኮሌት ቺፕስ ነው። ትንሽ ወተት ጨምርበትና ማይክሮዌቭ ውስጥ አስገባዋለሁኝ። ከዛን ቾኮሌት ቺፕሱን እንዲያቀልጥልኝ ወተት እየጨመርኩኝ የምፈልገውን ያክል ሲቀጥንልኝ በደንብ ከመታሁት በኋላ ፍሪጅ አስቀምጠዋለሁኝ። እናንተ ቀድማችሁ ይሄን ማዘጋጀት ትችላላችሁ። አዘጋጅታችሁ ፍሪጅ ማስቀመጥ። ትንሽ ወፈር ይላል ፍሪጅ ሲቀመጥ። አያችሁ፣ በዚህ መልኩ ቆንጆ የሚያብረቀርቅ ሆኖልኛል ወተቱ። ከዚህም በላይ እንዲያብረቀርቅ ከፈለጋችሁ ትንሽ ዘይት ጠብ አድርጉበት። እዚህ ጋር ንጹህ ዘይት ነው የጨመርኩት። ከዛን ዘይቱ 50% ሲሞቅ፣ ሙሉ በሙሉ ሲጊል ሳይሆን 50% እየጠበስኩኝ ይጊላል። ዶናት ምንጊዜም ዘይቱ ሞቅ ሲል ነው መጨመር ያለብን። ዘይቱ በጣም ከሞቀ ከላይ ለብ ያደርገውና ከውስጥ ሊጥ ይሆናል። አያችሁ፣ ወረቀቱን በቀላሉ እንደዚህ ያነሳዋለሁኝ። ይሄን ወረቀት አንዴ ከተጠቀምንበት መጣል የለብንም። ሌላ ጊዜ እንጠቀምበታለን። ይሄው እንደዚህ ብድግ አድርገን ለመጨመር ስለሚመችን ነው እንጂ ሌላ ምንም ለውጥ የለውም። ከሌላችሁ አትጨነቁ ለማለት ፈልጌ ነው። እሳቱን ደግሞ መጠነኛ ማድረግ አለብን። አያችሁት? ማሻአላ ተባረከላ። ከምግብ ቤት የሚሰራውን ከካፌ ቤት የሚሰሩትን ነው የሚያስንቀው። በነገራችን ላይ ምንም ብዙ ነገር ሳለፋለት ብዙ ግብአቶችን ሳልጨምር በቀላሉ ማለት ነው። ሁላችንም ቤት የሚገኝ ነገር ነው። አንድ እንቁላል አናጣም መቼም። ይኸው በእጃችንም ማንሳት እንችላለን ለማለት ነው እኔ በእጄ ያነሳሁት እና ተቋርጦ ነበር። እንደገና መጣሁኝ። ይሄው በዚህ መልኩ እየጨረስኩኝ ነው። አዛን እያለ ስለነበር ለዛ ነው ያቆምኩት። ማሻአላህ ተባረከላ። እዩት እስኪ ይሄ ምን ይመስላል? ጨረቃ ማሻአላህ እዩት። ማሻአላህ። አሁን ደግሞ ሱካርና የተፈጨ ቀረፋ አንድ ላይ አዘጋጅቻለሁኝ። ቾኮሌት ለማይወድ ሰው ወይንም ሱካር የተፈጨ ሱካር እናደርጋለን። ወይንም የተፈጨውን ሱካር ትንሽ ወተት ጨምረን በደንብ አድርገን እንመታውና እንደ ክሬም እስኪሆንልን 1 ማንኪያ ወተት ጨምረን ከዛ በላይ አያስፈልግም። ለአንድ ብርጭቆ ሱካር ከፈጨ ነው ማለት ነው የተፈጨ። እሱ እናደርግና በሱ እናደርጋለን። ቾኮሌት ከሌለን ማለት ነው። የተፈጨውን ሱካር 2 የሾርባ ማንኪያ በአንድ ብርጭቆ ጨምረን በደንብ አድርገን ስንመታው ክሬም ነው የሚሆንልን። አያችሁት? ማሻአላ ተባረከላ። ውስጡ ራሱ ባዶ ነው፣ ጥጥ ነው የሆነው። ሁላችሁም ሰርታችሁ በየቤታችሁ ሞክሩት። የውጭን ከመብላት ይልቅ እቤታችን ውስጥ የሰራነውን በእጃችን የሰራነውን ብንመገብ በጣም ነው ደስ የሚለው። እኛ የምንፈልገውን ግብአት ጨምረን ማንፈልገውን ለጤናችን ማይስማማንን ትተን ማለት ነው። ይኸው በዚህ መልኩ ቾኮሌቱን እንደዚህ እያደረግኩኝ ትንሽ ቀዝቀዝ ማለት አለበት። ወዲያውኑ አይደለም ቾኮሌት የምናደርገው ቾኮሌት ላይ ስንነክረው ማለት ነው። ይኸው አቅርቤ እያሳየኋችሁ ነው። እዚህ ጋር በብረቱ ያደረኩት ትርፍ ያለው እንዲወርድ ስለፈለኩኝ ነው።
ቾኮሌቱ ከሌላችሁ ግዴታ አይደለም፣ ሱካር መነስነስ ትችላላችሁ። የተፈጨ ሱካር ቢሆን በጣም ቆንጆ ነው፣ በደንብ ያነሳል። እና ቪዲዮን እስካሁን እስከዚህ ድረስ ከደረሳችሁ አሁንም ላይክ ሼር አድርጉኝ፣ ሰብስክራይብ አድርጉ። በቆንጆ ቆንጆ ቪዲዮዎች እንገናኛለን። ይጠቅማቸዋል። በዚህ መልኩ እንደዚህ እያደረኩ ግማሹን ነው ቾኮሌት ማስነካው፣ ሁሉንም አይደለም ቾኮሌት ውስጥ እንትን ማደርገው። ስለዚህ ወሰላሙ አለይኩም ወራህመቱላህ